አትስሩባቸው። ተዋቸው ልጆቹ ታረቁ ከሆኑ መጥቶ ሰው የሚያስታርቃቸው አሉ። ትልቅ ሰዎች አሉ። እኛ አለንላቸው። እናንተ የእናንተ ቻናል እንዲያድግ ቡርኬ ታመጣለህ። እያንዳንድሽ ሀይሚን ታመጣለህ። ታስለፈልፉታላችሁ። እነሱ ብዙ ጣላት። እናንተ ዋናው አይስወሩ ጋር ዋናው ጓደኞቻቸው ናቸው። ጠላቶቻቸው እያስመጡ ላይፍ ላይ እያስለፈልፏቸውን የእነሱ ጠላት 1,000 ሚሊዮን ናቸው። ለምን እንደዚህ ያስደርጓቸዋል? ሊቭ ደማላ እነሱ ራሳቸው እንደጀመሩት ራሳቸው ይፈቱታል። እነሱ ሰው አያስፈልጋቸውም። ራሳቸው ይፈቱታል። ካልፈቱ ደግሞ እኛ እንገባለን። ሙሼ ትገባለች፣ ጋሽዬ ይገባሉ አሉ ወንድሞቻቸው። አንፈልግም። የእናንተ ቻናል እንዲያድግ የእነሱ ስም እያመጣችሁ እየለጠፋችሁ፣ እኛ አድናቂዎች የጨረቃ ፋሚሊ ወዳጆች ሀይሚ ሲባል ስፍስፍ ብለን እንገባለን። ብሩኬ ሲባል ስፍስፍ ብለን እንገባለን። ግን የምታመጡት ሴም ቲንግ ሴም ኦቨር አይሰለቻችሁ? ለእኛ ሪስፔክት የሚባል ነገር አለ። ሪስፔክት የላችሁም። ለወዴንሱ ሪስፔክት የላችሁም። ብዙ ሰው እየታመመ ነው። ኤቭሪ ሲንግል ዴይ ኤቭሪ 2 months 6 months አልቅሰን ኤቭሪ 2 months አልቅሰን አስታረቅን። 2 months አጎ ደግሞ እንደዚህ ሙሽ እያስታረቀችን አሁን ድጋሚ አይሰለቻችሁ? አረ በጌታ በምታምኑት እምነት እናንተ እየዋሻችሁ ወላይ ትላላችሁ። ማርያም ገብርኤልን በሃይማኖታችሁ እየለመናችሁ እየጸለያችሁ እየስማቸውን እየጠራችሁ አይቀፋችሁ? ዛሬ ይህንን ስም የጠራችሁ ወላይ ብላችኋል። ማርያም ገብርኤል እናቴን ብላችኋል። ይሄ የጠራችሁት ስም ዛሬ ባታዩት ነገ ከነገ ወዲያ ላይ እላችሁ ላይ መጥፎ ነገር ያደርስባቸው። ተዉ፣ እረፉ። ለወዴንሱ እዘኑ። አስወሩ ጋር እዘኑ። ለምንድን ነው እንደዚህ የምታደርጉት? ጓደኛ የተባላችሁ ትላንት እናንተ ስማርት መሆናችሁ ነው። ምን አጣደፋችሁ? ለኬክ ነው እንዲህ ያጣደፋችሁ? እኛ አለንላቸው። ኬክ ጋግረንም ገፍተንም ሆነ የፈለገ በጭቃም ኬክ አድርገን የፈለግነው የእሷን ደስታ እናደርግላታለን። ሳይታረቁ ሰው ሳይታረቅ እንዴት ልጁን አንጥታችሁ ልጁን ለማስጠመድ እሷን ስሟን ለማስጠፋት አገናኟቻቸው? ሰላም ተፈታችሁ አተፈታረ ስማችሁን አላውቅም። እረፉ፣ እዛው ተቀመጡ። ሄኖክ የምትባሉ አንተ ሌሎችን አላውቃችሁም ስማቸው። I don't want to know። ግን በእነሱ መሀል አትግቡባቸው። እነሱ ይፈቱታል። ሲጀመር ድራማ ነው። ታገሱ፣ ቤተሰብ ታገሱ። ሲጨርሱ ትዕግስቱን ይኑረን። ታግሰን እንየው። ግን ጓደኛ የተባለ አረ እንደዚህ የቡታጅራ ዩቱበሮች የናይሚና የብሩኬን ስም እየጠሩ እያደጉ ነው። እኛ ደግሞ ሰፍሳፋዎች አዛኞች እነሱ ሲጠሩ ካልጋ ላይ እንፈርጠን ነው ከስራችንንም አቋርጠን ብቻ የእነሱ ስም ስላለ ብቻ ዘው ብለን እንመጣለን፣ እናይላቸዋለን። እይታቸው እያደገ ይመጣል። ከነሱ በኋላ የመጡት እያደጉ ሀይሚና ቡርኬ ግን በዋነታቸው ሰው ለማሳደግ የበታች እየሆኑ ነው። እየተሰደቡ ነው። እናት አባታቸው እየተዘቀዘቁ ነው። እሷ እየተዘቀዘቀች ነው። እኛ እየተዘቀዘቅን ነው። ምራቅ እየተተፋብን። ለምን? ስለወደድናቸው። ለምን? ስለምናፈቅራቸው። መሆን የለብንም። አክብሩን። እኛ ስናከብራችሁ እናንተም እኛን አክብሩን። ለእኛም ደግሞ ፍቱ ይገባናል። እናንተ ብቻ አይደላችሁ። እረፉ። ጓደኞች አትግቡ። አይስወሩ ጋር የምትቀዱኝ ቅዱኝ። አይ ዶንት ኬር አም ሶ ፒስድ አፕ። እኔ ላይፍ አልገባም ብዬ ነበር ፒስ እስኪያደርጉ ድረስ። እረፉ። ጓደኞች የተባሉ በእነሱ ስም አትስሩባቸው ቪዲዮ። እረፉ። ሀይሚን ብሩኬ እናንተም ተከበሩ። ስራችሁ የምትሰሩ ሲሆን ጓደኛ አትክተቱ፣ ሰው አትክተቱ። ጠላቶች አሉ፣ ጠላቶች አሏችሁ። ምቀኛ አታስገቡ በመሀላችሁ። የምትፈቱት ከሆነ ከካሜራ ውጭ ፍቱት። አላችሁ ዘመድ አለ፣ ትልልቅ ሰው። እናንተ የማትችሉት ከሆነ ክተቱ። እናት አባት አላችሁ አይደለ እንዴ? ትልልቅ ወንድም አላችሁ አይደለ? ካልሆነ ሂዱ። እንደዚህ ምንድን ነው የሚባለው? ሄዳችሁ የምትነጋገሩበት ቦታ ሄዳችሁ ተነጋገሩ። የአእምሮ በሽተኛ ከሆናችሁ አይሩን ነው ወይም የመድኃኒዓለም አድነኝ። እናንተ ኮሚኒኬሽን ማድረግ የማትችሉ ከሆነ አንደርስታንድ የማታደርጉ ከሆነ እናንተ በሁለታችሁ መሀል
የእናንተ በሁለታችሁ ማለት ችግራችሁ ምን እንደሆነ ልንገራችሁ። ሀይሚና ብሩኬ እምነት የለባችሁ። እምነት ስለሌለባችሁ ያም ሲመጣ ይሄን እናረገ ሲባል ሀይሚ ትቀበላለች፣ ሀይሚ ብሩኬ እናረገ ሲባል ትቀበላለች። ዛት ፕሮብሌም ትልቅ ፕሮብሌም ያለባችሁ ይሄ ነው። መጀመሪያ እምነት ይኖራችሁ በሁለታችሁ ማለት እኛን አታስጠምዱን። በእናንተ እኛ ያመመን ነው። የታመሙ ሰዎች አሉ። እኔ አሞኛል፣ ሚሚ አሟታል፣ ሆፍስዬ፣ ጨረቃ፣ ሁላችሁ እዚህ ቤት ያሉ ከታችም ከላይም ያሉ ብዙ ሰው አሟቸዋል። የእናንተ ድራማ አስጠልቶናል፣ ሰልችቶናል። እኝ ነው ያለን። ማርያምን ነው መላችሁ። ዛሬ የመጨረሻ የመጀመሪያ ላይፍ ላይ ገብቼ ነው የማወራው። አስጠልቶኛል። ዳትማሽ ነው ያስጠላኝ። እረፉ እናንተ ጓደኛ የተባላችሁ እረፉ። ስማችሁን እንዳልጠራ እረፉ። አትነግዱባቸው። የእናንተ ቻናል መስራት ከፈለጋችሁ በራሳችሁ ስሩ። በሀይሚና በቡርቂ ስም አይደለም የምትደልሏቸው። እነሱ እኮ ልብስና ጫማ ልዋጭ አይደሉም። የተከበሩ ጥሩ ቤተሰብ ያሳደጋቸው ልጆች ናቸው። እሱም የእናቱ ልጅ ነው። አያረገውም፣ በጭራሽ አያረገውም። ሀይሚም የጥሩ ቤተሰብ ልጅ ናት፣ አታረገውም። ጥሩ መልካም ልጅ ናት፣ አታረገውም። እናንተ ታፍራላችሁ። እነሱ ግን ነገ ተመልሰው ወደፊት ተመልሰው ነው የሚሄዱት። ተመልሰው አብረው ይሆናሉ። እናንተ ምረ ጓደኛ የተባላችሁ እረፉ። አታናዱ። እግዚአብሔርን እረፉ። እዛው አርፋችሁ ተቀመጡ። ተዋቸው። ልጆቹን እንደገቡበት እራሳችሁ ይወጡታል። እጃችሁን አውጡ። እረፉ። እግዚአብሔርን እረፉ። እና ጋይስ በጣም ይቅርታ፣ መቤቴን በጣም ኢሞሽናል እየሆንኩ ነው። ዛሬ ይሄ ያመጣል፣ ነገ ደግሞ አንዷ ያመጣታል፣ ትለፈልፋለች። እሱንም አንዱ ቦታ ይወስዱታል፣ ያስለፈልፉታል። ጠላቶቻቸው ምን ያደርጋሉ? ከሰው ልጅ ስህተት አይጠፋም ብላለች ሀይሚን ብሩኬን ከብረት ዝገት ብላለች። አንድ ነገር ይሳሳቱና ይናገሩና ምንድነው የሚሆኑት? ኢሞሽናል ስትሆኝ የምትናገሩን አታውቂም። እኔ ኢሞሽናል ሰው የምናገረውን አላውቅም። ያንን ይወስዱና ልጁን ይዘቀዝቁታል። ያንን ይወስዱና ሀይሚን ይዘቀዝቋታል። ከዛም አልፎ ቤተሰብ ላይ ይደርሳሉ። በእነሱ እንዲሁ አልቀፋችሁ መድኃኒዓለም እውነቴን ነው የምነግራችሁ። ጌታ ከተቀየማችሁ ተቀየሙ። እናት እየተዘቀዘቀች ዘፈን ወጥቶ መስፈን፣ አባት እየተዘቀዘቀ ወጥቶ ዘፈን መስፈን። ምንድነው ደስ የሚያሰኛችሁ? ምንድነው የሚያሰኘው? ይህንን እኛ በውስጥ ተውረፉ ብለን እንደመምከር እነሱ ቪዲዮ እየሰሩባችሁ ይባስ ልጆቹን እንዲጠመዱ እያደረጉ ነው። አይዶን ኬር ዛሬ ውደዱኝ ጥሉኝ፣ አይዶን ኬር። እረፉ ጓደኞች የተባላችሁ የቡታጅራ ዩቱበሮች እረፉ። በእነሱ ልጆች ስም